بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه وسلم. إن شاء الله تعالى يزاري وارستيمي هونو أو لانشي لو دوا اهتي هونا سيت لج بطعم كبر يستطعتال بإسلام. اتشو سيت لج عند بوتا لاي انات تهونا لج አዛኝ ወናት ማለት ናት። ሌላ ቦታ ላይ ውዷ ሚስት ትሆናለች። የወንድ የጎን ማረፊያ ማለት ናት። ሌላ ቦታ ላይ በጣም ለወንድሟ ተጨናቂ እህት ትሆናለች። ሌላ ቦታ ላይ ደግሞ በጣም የምትጣፍጠዋ ሴት ልጅ ለአባቷ ተጨናቂ ትሆናለች። ስለዚህ አርስቱ አው ላንቺ ለውዷ እህቴ ይሆናል። ይሄ ውዴታ ይቀጥል ዘንድ ይሄ ፍቅር ይቀጥል ዘንድ እስከሚቀጥለው ዓለም እነዚህን የሚከተሉትን ትምህርቶች እንደ ትምህርትነት ባላህ ህዝነት ለሱ ፊት ብለው ከሚሰሩት ሰዎች አላህ ያድርገን አዘጋጅቼልሻለሁ እህቴ ሆይ። እነዚህን ትምህርቶች ስትሰሚ ከአቂዳ ከእምነት ጉዳይ ጀምሮ ሌሎች ጉዳዮችን በጠቅላላ እሚነካ ይሆናል ማለት ነው። በዚህ በትክክለኛው መንገድ ላይ መቆም ከቻልሽ አላሁ ሱብሓነሁ ወተዓላ አንቺ እንደ ሚስትነት ያስቀመጠብሽ ብዙ ግዴታዎች ሳይሆን የባልሽን የልጆችሽን መብት እንድታሟይ ነው። በመጀመሪያነት እህቴ ሆይ እምነትሽን ፈትሽ። ምን ማለት ነው እምነት ፈትሽ ማለት? ልጅ ብትፈልጊ ልጅ መውለድ ማለት ነው። ልጅ እምቢ ቢልሽ ልጅ እምቢ ማለት ባንቺ አልተጀመረም። ነቢያትም ኢብራሂምን ይመስል ዘከርያን አለይሂ ሰላም ይመስል ልጆች አላገኙም ነበር። አርራህማንን አዛኙን ለመኑት። እሱም ደግሞ የለማኞቹን ጥሪ ልመና መልስ በመስጠት የሚታወቀው መልስ ሰጣቸው። ልጅ ስትፈልጊ በመጋረጃ ጋርደው የተቀመጡ ሰዎች ጋር አትሂጂ። ልጅ ይሰጡኛል ብለሽ ቀብር ለቀብር ጀማዓና ጁማዓ ሰላት ማይሰግዱ ሰዎች ጋር የትም ቦታ አትሂጂ። የትም መሄድም አያስፈልግሽም። አላሁ ሱብሓነሁ ወተዓላ ለይለን ወነሃረን እጅሽን እያነሳሽ ረቢ ሀብሊ ሚነ ሷሊሂን ጌታዬ ሆይ ከደጋግ የሆነ ልጅ ስጠኝ እያልሽ አላህን ለምኚ። ብቸኛ የዚህ ምድር ተቆጣጣሪ የሰማያት ከሱ ውጭ ያለው ሁሉ ተቆጣጣሪ ፈጣሪው ነሺው ገዳዩ ሕያው አድራጊው እሱ ብቻ ነው። እሱም ብቻ ለምኚ፣ በአላህ ህዝነት ይሰጥሻል። ሁለተኛ ልጅሽ ቢታመምብሽ ቀጥታ አላሁ ሱብሓነሁ ወተዓላ ሐኪምን አስቀምጧል። ሐኪም ቤት ማለት ነው። ሰበብ ማድረስ ማለት ነው። ሸሪዓችን አልከለከለም። ቀጥታ ወደዛ ሂጂ። እዛ ሄደሽ ምን አርጊ እሚሉሽን ስሚ። ኩፍኝ ቢታመምብሽ ለምሳሌ በአገራችን ተለምዶ ሴቶች የሚሰሩት ብዙ መጥፎ ነገር አለ። ሽርክያት ማለት ነው። አበባ ቆሎ ቆልተው ለጂኑ መሬት ላይ ይረጭለታል። ኩፍኝን የሚያድነው አላህ ነው፣ ጂን አያድነው። በብዛት ሴቶች ላይ እርስ በእርስ መቀናናት ይታያል። ራስሽን ከቅናት ጠብቂ። ሌሎች ሰዎች ላይ ሂስድ አድርገሽ ወይንም ቀንተሽ ጠንቋይ ቤት ሄደሽ ትብታብ አታሰሪ እህቴ ሆይ። አላህ የሁሉ ነገር ባለቤት ነው። ለነዛም ሰዎች የሰጣቸው ላንቺም ቢሰጥሽ ከኛ በፊት ለነበሩትም ቢሰጣቸው እስከ ቂያማ ድረስ ላሉትም ቢሰጣቸው አያልቅበትም። እሱም ብቻ ለምኙ። ሲቀጥል ልጆችሽ 8 ቢደርሱ በብዛት 10 ቢደርሱ በብዛት 12 ቢደርሱ በብዛት አገራችን ላይ ይሄ ወደ ጉራጌ ክልል የሚሰራ መጥፎ ተግባር ነው። እነዚህን ያህል ቁጥር የደረሰ ሙሉ ቁጥር ይሉታል 8 10 12 የሆነች ሴትዮ አለች። ለሷ ተወስዶ የሚሰጥ ግብር አለ። እሱ ካልሆነ ልጆቼ ይሞቱብኛል ይላሉ። አላሁ ሱብሓነሁ ወተዓላ ብቻ ነው ማንንም ፍጡር መግደል የሚችለው። የያዝሽውን እንዲባርክልሽ እስትግፋር አብዢ፣ አላህን ለምኙ። አላህ ሆይ አላሁመ ባሪክ ሊ ፊ ሪዝቂ ወአህሊ ወማሊ፣ አላህ ሆይ ሪዝቄን ልጆቼን ገንዘቤን ባርክልኝ ብቻ ብለሽ ለአላህ ዱዓ አድርጊ። ሰጠናችሁ ከሚሉሽ ሰዎች ተጠንቀቂ። አገራችን ላይ ተለምዶ ጫታቸውን አፋቸው ላይ ወጥረው ሰላት እንኳን በስነ ስርዓት አስተካክለው ማይሰግዱ በሰው ህይወት ላይ የሚጫወቱ ብዙ ሰዎች አሉ። ሰው ቤት ይሄዱና ምን ይላሉ? ተጎንብሰህ ዱዓ ተቀበል ይላሉ። እኛ ያልነው ይሁን ሰጠናችሁ አሁን የመሳሰለውን የሚሉ እንዲህ ብለው የሚቀባጥሩ ሰዎች ዘንድ አትሂጂ እህቴ ሆይ። ላንቺ ማለት ነው
ብቸኛው ሰጪ አላህ ነው ብቸኛው ከልካይ አላህ ነው ላንቺም ብቻ ሳይሆን ለመላው ፍጡር እጣን ተራ መርካቶ ምዕራብ ጀርባ ሄደሽ አትደናበሪ አትደንግጭ ያ ቁጭ ብሎ ጥምጣም ጠምጥሞ አይኑን ኩል በተቀባው ሰውዬ አትደናገጪ ብኹር መግዛት አይደል የፈለግሽው ብኹርሽን ብቻ ገዝተሽ አርፈሽ ወደ ቤትሽ ተመለሽ እዛ ምዕራብ መርካቶ ጀርባ ተቀምጠው ያንዋርን አዛን የሐደረ ሰፈር መስጂድን አዛን የተለያየውን አዛን እየሰሙ ወደ ሰላት ሳይመጡ ድቢያቸውን እየደበደቡ ጫታፋቸው ላይ ይዘው መንገድ ላይ የሚጫወቱትን ሰዎች አትፍሬያቸው አትደንግጭ ምንም ሊያደርጉሽ አይችሉም አትፍሬያቸው አላህ Subhanahu Wa Ta'ala فلا تخافوهم وخافوني إن كنتم مؤمنين ይላል አትፍሯቸው እኔን ብቻ ፍሩኝ አማኞች ከሆናችሁ ይላል እነዚህ ለአላህ ያልታመኑ ሰዎች አንቺን ደግሞ ጉዳት ሊያደርሱብሽ በአላህ ላይ ተመኪ እንጂ ምን ሊያረጉሽ ምንም አያደርጉሽም አምጪ ገንዘብ የመሳሰለውን ይያሉ ባላ ይዘው መርካቶ ላይ የሚዞሩ ሰላት ማይሰግዱ መጥፎ ሰዎች አሉ የሸይጣን ወልዮች አትፍራቸው እምነትሽን አስተካኪ ዶሮ ተራ ስትሄጂ ከምንም ነገር ጋር አታያይዡ ገብስማ ወሰራ ቀይ የመሳሰለውን አትበይ ዝም ብለሽ ስጋ ያለውን ዶሮ ገዝተሽ ለልጆችሽም ለባልሽም የሚሆነውን ብቻ ይዘሽ ነይ እንጂ መስዋረፊያ መቋደሻ ተይፉ ጨንገሬ ለሚባለው ጂን የመሳሰለው መሬት ላይ ደሙን እንርጨው እህሉን በትነው የመሳሰለውን ነገር ተይ ንፍሮ ተቀቅሎ ወይንም አበባ ቆሎ ተቆልቶ ቡና ላይ ቀመጡና እህቶች ምን ያደርጋሉ መሬት ላይ እህሉን ይደፉታል አላሁ Subhanahu Wa Ta'ala ምን ይላል ኩሉ ወሽረቡ ወላ ትስሪፉ ብሉ ጠጡ አታባክኑ ይላል እቺ ስንዴ አንድ ገበሬ አንስቶ መሬት ላይ ያወርውራታል ቆፍሮ ማለት ነው አላሁ Subhanahu Wa Ta'ala ከሰማይ ላይ ዝናብ ያወርድባታል ልብ በሉ ይሄንን ቡቃያ ተንከባክቦ እህል ሆኖ ፍሬ ሆኖ እንዲፈራ ያወጣዋል ይሄን ሁሉ ተንከባክቦ አላህ ለሰው ልጆች ምግብነት እንዲሆን እንጂ ያደረገው ለጂን ግብር ወይንም ለጂን መስዋዕትነት ንፍሮና አበባ ቆሎ ፈንዲሻ የመሳሰለውን መሬት ላይ መርጨት ሽርክ ነው እህቴ ሆይ ተጠንቀቂ ከዛው ንፍሮ ቀቅሎ መብላት አልተከለከልሽም ከቢድዓ ተጠንቀቂ ቢድዓ ማለት ቀላል አይደለም ቢድዓ ሁሉ ጥመት ነው መንገድ ያስታል ገደል ይከትሻል ቡና ስትጠጪ ለምሳሌ ከምንም ነገር ጋር ሳታያይዙ ቢስሚላህ ብቻ ብለሽ ጠጪ الرسول صلى الله عليه وسلم ትኩስ ነገር አትጠጡ ብለዋል ትንሽ በረድ አድርጊው ከዛ ቢስሚላህ ብለሽ ጠጪ ከዛ በተረፈ የጧቱን የመገርገቢያ ቡና ሳላፈላ ከወጣው ይሄ ያጋጥመኛል ቅዳሜ ካልተቀመጥ ሮብ ካልተቀመጥ ማክሰኞ እኔ የኢስነይን ሰው ነኝ የሚባል ነገር የለም هذا ሽርክ ቀናት በጠቅላላ ያላህ ናቸው ለአላህ ብቻ ነው ልናደርጋቸው የሚገቡት ማለት ነው እህቴ ሆይ ግልጽ ሆነልሽ ቡና ስትጠጪ ቢስሚላህ ብቻ ብለሽ ጠጪ ልጅ ስትወልጂ ወይንም ልጅ ልትወልጂ አንድ ሳምንት ሲቀርሽ ስቲና ፋጢማ ወይንም ደግሞ እዚህ ወደ ሰሜን ወደ ወሎ ሲኬድ ዱበርቲ ሴቶች እየተባለ እነዚህን ሴቶች አሰብስበሽ የጫት ብር ሰተሽ ይሄኮ በጣም ከባድ አባባል ነው ሷሃባዎች ከኛ በላይ አላህን ያቁታል አያቁትም የሷሃባ ሴቶች ወልደው ነበር ወላጆች ነበሩ ግልጽ ነው ሲወልዱ ከእንዲህ አይነት ኹራፋት ጋር በተገናኘ መንገድ ምንም የሰሩት ነገር የለም ከዛ እነዛ ሴቶች ተሰብስበው ጫታቸውን ይቅማሉ እጃቸውን ያጨበጨቡ ይጮሃሉ እኛ ያልነው ይሁን እነሱ ያሉት ነው እንደሚሆነው እኮ አላህ ያለው ነው ግልጽ ነው ስለዚህ እህቴ ሆይ ከእንዲህ አይነት ሰዎች ራቂ ራስሽን አርቂ ጫት አትቃሚ ጫት እንዳትቀሚ ቤት ስለዋልሽ መደበሪያ ነው የመሳሰለውን ብለሽ ጫት እንዳትቀሚ ይሄ ትዳርሽን የሚጎዳ ነው በብዙ ሰዎች ታይቷል ሴትም ወንድም ከቃሙ ይጀዝባሉ ከጀዘቡ ደግሞ ይነፍዛሉ ስንት እየተጠበቀባቸው በሃይማኖትም ይሁን በማህበራዊ ጉዳይ ይሄን ቅጠል እየበሉ ደንዝዘዋል ማለት ነው ስለዚህ ጫት እንዳትቀሚ የጫት ቃሚ ግሩፕ ሴቶችን ራቂያቸው አንዳንድ የሀብታም ሴቶች ምን ያደርጋሉ የሀብታም ባላላቸው የሚባሉ ግሩፕ አላቸው ይባልና በመኪና ዛሬ ተነስታ አንዱ ቤት ይኬድና ዛሬ እዛ ቤት ይቃማል
ነገ በግሩፕ ሌላኛው ሰው ቤት ይቃማል ነገ በግሩፕ ሌላኛው ሰው ቤት ይቃማል ትዳራቸውን በስነ ስርዓት አይመሩም ልጆቻቸውን አያሳድጉም በስነ ስርዓት ኢስላም ይሄን ነው ከናንተ የሚጠብቀው እህቶቼ ሆይ በዚህ መንገድ ነው ጀነት የሚገባው ጭራሽ ደግሞ አንዳንድ ግሩፖች ወይንም አንዳንድ ጀማዓዎች ጭራሽ ወንድ ደግሞ ይይዛሉ ምን ሻሃችን ናቸው ይባልና ድግምትና ትብታብ የሚሰራላቸው ማለት ነው ስለዚህ እነዚህን የጫት ቃሚ የመሳሰለውን ነገር ራቁት ቤታችሁ ይብቃችሁ ቤት ውስጥ ቁጭ በሉ እርፍ በሉ እስቲ በየመንገዱ አትዙሩ ጭራሽ ከወንዶች ጋር አወዳይ በለጬ ያሉ ጫት ቤት ቆመው የሚጋፉ ሴቶች ደግሞ አሉ ጫት ለመግዛት ሐራራ ሰዓት ነው የሚሉት አላህ እንግዲህ የሙስሊም ወንድና ሴቶችን አላህ ሁላችንንም ያስተካክለን ወንድ ባልሽ ጫት የሚቀሙ ሰዎች ይዞብሽ መጥቶ ነይና ቁጭ በይ ቡና አፊ ቢልሽ እንዳትታዘዡ